ትንሽ 1-3-4 ቀን ያለኝና እዚህ ኢትዮጵያ ላይ ማለት ነው። እኔ በቅርብ አሁን ብሩኬ ዱባይ ስለሚመጣ ችግር የለውም አብረን ሆነን አሳይሻለሁኝ። ከዛ በኋላ ለዛች ሀይሚ ለምትያትም ነች። እስኪ ጥብቅና ቆመሽ እኔና እሱ ማስጣል የምትችይ ከሆነ አይሻለሁ። በቅርቡ ጠብቅኝ እና አሳይሻለሁ። ቶሎ ሆድ ስለሚበሳትና ስለምታለቅስ መች እንደሚሄድ ምናምን አልነግራትም። የእግዚአብሔር ፈቃድ ከሆነ ምንም ነገር ሊያስቆመው፣ ምንም ነገር ሊሸፍነው፣ ምንም ነገር ሊዘጋው አይችልም። እርሱ ከፈቀደ ሁሉም ነገር ይሆናል። ባይሆን እንኳን 2 ነገሮች ሊያስተምረን ነው። አንደኛው ትዕግስተኛ በትዕግስት እንድንጠብቀው፣ ሁለተኛው የተሻለ ነገር ሊሰጠን ነው። ችግሩ እኛ ስለምንቸኩል በአቋራጭ መክበር ስለምንፈልግ በአቋራጭ ያችን ነገር ስለምንፈልግ ነው እንጂ እግዚአብሔርን ከጠበቅ ነው የእርሱ ፈቃድ ምንም ነገር ሊያግደው አይችልም። እግዚአብሔር ከፈቀደ ትዳሩ ይሆናል፣ ልጆች ይወለዳሉ፣ ንግዱ ይሰምራል። ከጭንቀታችን፣ ከሐዘናችን፣ ከመከራችን፣ ከጉድጓዱ እግዚአብሔር ከፈቀደ የማይሆን ነገር የለም። ለዛ ነው እመቤታችን ድንግል የምንወዳት የሁላችን እናት ምን አለች? ለእግዚአብሔር የሚሳነው ነገር የለም።